አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያለ ሰላምና እዝነት በያላችሁበት ብዝት ይበል። እኔ ጋር አልሐምዱሊላህ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እዚህ ምስሉ ላይ እንደምትመለከቱት ራሳችን እንዴት እንውደድ፣ ራሳችን እንዴት እንንከባከብ፣ ከሰዎች ከሚነግሩን ሰዎች እኛ ላይ ከሚያሳድሩት ጫና ሰዎች ህይወታቸውን ወይም ደግሞ እንደ ሰዎች ከምንኖረው የበለጠ እኛ ጋር ምን አለ ብለን ራሳችን የምንፈትሽበት ቪዲዮ ነው ብዬ አስባለሁ። እኔ እንደተመለከትኩት እንደተረዳሁት ከሆነ አብዝቶ እኛ ጋር በጣም ውድ ነገር አለ። እኛ ጋር በጣም አብዝተን በጣም ራሳችን ሳንመለከት ግን ሰዎች ጋር የሌለን ነገር እኛ ጋር በጣም ብዙ ውድ ነገሮች እንዳለ ያመለክተናል። እንዲሁም ደግሞ ሰዎች መጥፎ ቃላትም ሲነግሩን ራሳችን በዛ ነገር ደጋግመን እንደውም በተሰጠነው ነገር እንኳን ሳንጠቀም ያን ነገር ራሳችን ደጋግመን ነግረ ነው ራስን ሲኦል የምናደርግ እንዲሁም ደግሞ መጥፎ የሚሆን ጥሩ ነገር የሚሆን በዛ ሰው እይታ በዛ ሰው አቅጣጫ የምንራመድ ራሳችንን ችለን ራሳችንን በራሳችን ሀሳብ በራሳችን አስተያየት የማንራመድ እንዲሁም ደግሞ ለራሳችን በጣም ዝቅተኛ የሆነ አስተሳሰብ ያለን ሰዎች ራሳችንን እናስተካከል ነው የምለው። ራሳችንን እንመልከት። እኛ ጋር በጣም ሰዎች አንዳንዴ ምን አለ መሰላችሁ አብዝተን የሰው ህይወት የዛን ህይወት በሰጠኝ ብለን እንመኛለን። እኔ እኮ እንደዚህ አይነት ሰው ህይወት እንዲኖረኝ ይፈልጋለሁ። ግን የዛን ሰው ህይወት እኮ አናይም። ኦልሬዲ ማለት ይቻላል እንደ ወይ አለባበሱን ነው የምናየው ወይ ደግሞ ውጭ ላይ በሚያሳየው እሱ አክት ነው የምናየው። ግን ውስጡን ደግሞ አናይም። ተመልከቱ አሁን የሰውዬ እንደ ምስሉ ላይ እንደምትመለከቱት የሰውዬ ራሱን አልተመለከተም። ግን ራሳችንን ሳናይ ደግሞ ማለት እችላለሁ እዚህ ጋር ሳልጠቅስ የማልፈው ነገር ራሳችን ልክ እንደ ቅዱስ አይተን ሰዎች ላይ ደግሞ በዚህ አጋጣሚ የምናሳድረው ጫና ምንም ቢሆን በጎ ነገር ባናደርግ ጥሩ ነገር ባናደርግ ግን በቻልነው አቅም በምላሳችን ሊሆን ይችላል፣ በአንደበታችን ሊሆን ይችላል ሰዎችን ከመተናኮስ ብንቆጠብ ብዬ ነው የማስበው። እንዲሁም ደግሞ ቻልነው አቅም ለራሳችን የምንነግረው ለራሳችን ያለን አመለካከት ቢስተካከል ራሳችን ጋር ያለውን ነገር አብዝተን ብንወድ እኔ ጋር ምን አለ ለምሳሌ ጤናዬ ነው፣ ለምሳሌ ጥሩ ተግባቦቴ ነው ወይስ ደግሞ ውሎ አዳሬ መስተካከሉ ነው ብለን ራሳችን ቆም ብለን እንዲሁም በተሰጠን አመስጋኝ ሆነን እንዲኖረን የሚያደርጉን በጣም ብዙ ነገሮች እኛ አጋሉ። ግዴታ ለምሳሌ ራሳችንን እንደተራራ ወይም ደግሞ በምንኖረው ህይወታችንን ቀለል አድርገን ከምንመለከት ይልቅ አክብደን ከምናይ በቃ ቀለል አድርገን በተሰጠን ነገር አልሐምዱሊላህ ብለን ብንኖር ብዬ ነው የማስበው። እና ራሳችን የምንመለከትባቸው ገደቦች ለራሳችን እኔ ጋር ምን አለ ብለን ራሳችን መፈተሽ። ለምሳሌ እኔ ጋር ጤንነቴ ትልቅ ዋጋ አለው። በቃ ይሄ ያለኝ ነገር በቂ ነው ብለን ራሳችን በጎ ነገር መንገር። በነገራችን ላይ ሰዎች ከሚሰጡን አስተያየት የበለጠ ሰዎች ከሚሰጡን አቅጣጫ የበለጠ እኛ ለራሳችን የምንነግረው በጣም ትልቅ ነገር ለራሳችን የምንነግረው አስተያየት ማንኛውም ነገር በጣም ትልቅ ዋጋ እንዳለው ምክንያቱም እንደዚህ ለራሳችን አቋም ከሌለን ማለት ይቻላል እንደዛ ከሆነማ ያ ሰው በሚሰጠንም አስተያየት እንወድቃለን፣ በሚሰጠንም አስተያየትም እንነሳለን። ኦልሬዲ ህይወታችን በሰው ህይወት ውስጥ ምሬት ውስጥ ነው ማለት ነው ያለነው። እና በተቻለን አቅም ራሳችንን ፈትሽ፣ ራሳችንን እንመልከት፣ ራሳችንን እንውደድ፣ ለራሳችን የምንሰጠውን አመለካከት እናስተካክላለን። የዛሬ ቪዲዮ ይሄን